እዚህ አጋጣሚ በጣም ደስ ብሎናል። ለእናንተም ያለን አክብሮት ትልቅ ነው። ይህን ነገር እኛ ሴሌብሬሽኑን እዚሁ እኛ ብንቀጥልና እናንተ ያላችሁን ነገር ይህን ነገር ፈጠና አድርጋችሁ ብትወስድ ጥሩ ሳይሆን አይቀርም እና በጣም ደስ ብሎናል። ለእናንተ ያለን አክብሮት ትልቅ ነው። ሜይ ቢ እኛም አንድ 500 ስንደርስ ደግሞ ለእኛ የሚገባስ አመሰግናለሁ። እኔም መጀመሪያ ይህንን ነገር አስባችሁ ከዚህ ፕሮግራም ጋር አንድ ላይ በማድረግ ለእኔ ይህንን ነገር ማመቻቸታችሁ አመሰግናለሁ። አሁንም ግን ማመን አቅቶኛል። እንዴት ነው ነገሩን መቀበሉም ከብዶኛል። ምናልባት ስንፈራረም ወረቀት የያዘው ነገር የሚባለው እና ታች ወርደን ስላለው ነገር ስለ ኢንፎርሜሽኖቹም አንተንም አይተው ለሚመጡ ሰዎች እንዲሆን አጠቃላይ ደግሞ ምን አይነት ሱቆችንም እንደገዛክ ምን አይነት እንትን እንደሆነ ጀነራል ኢንፎርሜሽን ደግሞ ታች ወርደን ቢሮ ወርደን ሁሉንም እንፈራረማለን በዛ። ስለዚህ ምን ይተሳለ ሩታይ እሺ በድጋሚ በጣም እናመሰግናለን። እውነት ለመናገር እጅግ በጣም ደስ ብሎናል እና ደግሞ እኔም እያንዳንዱን ነገር በደንብ ማወቅ ስለምፈልግ ሁሉም ነገር ብታስረዳን ብትነግረን ደስ ይለኛል። በጣም አሪፍ። ያው ቅድም እንዳልኳችሁ ቴምር ፕሮፐርቲ አሁን ላይ በደንብ በመኖሪያ ቤቶች እና የንግድ ሱቆችን እየሸጠ ይገኛልና አሁን አብርሽ ካገኘበት የንግድ ሱቅ ስንጀምር ቡልጋሪያ ያለው ሳይታችን ላይ አጅዋ የምንለው ሳይታችን ላይ ነው። ብዙ የካሬ አማራጮች አሉት። የተለያዩ ካሬ አማራጮች እስከ 900 ካሬ ድረስ የሚደርሱ የተለያዩ ካሬ አማራጮች አሉ። ከ11 ካሬ ጀምሮ እስከ 900 ካሬ አማራጮች አሉትና ትልቅ የንግድ ሞል ነው የሚሆነው። እዛ የንግድ ሞል ላይ ለቢሮ ቢሆን ለንግድ ቢሆን ለሁሉም ነገር እንዲሆን ተደርጎ ነው የተሰራ ያለውና እጅግ ዘመናዊ የሆነ ሞል ነው የሚሆነው። እንዲሁም በተጨማሪ ገላን አካባቢ ላይም ከ2,500,000 ብር ጀምሮ ሙሉ ክፍያ፣ ቅድመ ክፍያ ከ500,000 ብር ጀምሮ እዛ ላይ የንግድ ሱቆች ይኖርናል። ሁሉንም ያማከለ ነገር ነው የሚሆነው። እንዲሁም ፒያሳ የተወሰኑ ሱቆች ቀርተውናል። ከዚህ በፊት በደንብ የምናውቀው አካባቢ ነው። ፒያሳ አድዋ 00 ከፍ ብለን ከጊዮርጊስ ቤተክርስቲያን ፊት ለፊት እዛ ላይም ከ20 ካሬ ጀምሮ የንግድ ሱቆች ይኖርናል። እንዳጠቃላይ ያለው የሱቅ መረጃዎቻችን ይመስላሉ። ቤቶችም ይኖሩናል። ሳር ቤት፣ ቡልጋሪያ እንዲሁም አዋሬ፣ አያት 49 ላይ እዛ ላይ